ሩታ እውነት እርጉዝ ናት ወይ? ሰላም ሰላም፣ ውድን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እነ ሩታ እነ አብረሽና ኤርሜላ በቃ እንደ ሀገር መነጋገሪያ ሆነዋል ማለት ነው። በጣም መነጋገሪያ ሆነዋል እና እውነት ያሳዝናል በጣም ማለት ነው። ሄርሜላም እህቷን በጣም እያበደች ነው፣ እየተቆጣች ነው ማለት ነው። ምክንያቱም ይሄ ባህላችን እንዲህ አይደለም፣ ይሄ የባህላችን ውጭ ነው ማለት ባለትዳር የሆነውን ወንድ ከሌላ ከሩቅ መታ የልጅ አባት የሆነውን በግድ ባሌ ላርገው፣ በግድ አፈቅርሃለሁ አፍቅረኝ ማለት እውነት በጣም ይሄ የወረደ ነገር ነው ማለት ነው። የወረደ ቃላት ነው እና ለቤተሰቦቿም ክብር የሌላት መሆኗን ነው የሚያሳየው። እና እንግዲህ ሩታ በንዴት ነው ባለፈው ፍታኝ ብላ ወረቀቱ ምናምን ያመጣችው በንዴት ነው የተደረገ ነገር ነው። አሁን ግን እሷም የልጇ አባት ነው መልቀቅ አልፈለገችም ማለት ነው። ከሱም ማራቅ አልፈለገችም። እንግዲህ በከባዱ እየተጣሉ እነሱን ያሳሰራቸው ልጅ መሀላቸው ስላለ ነው ማለት ነው። ግን እስካሁን ስንት ወር ሙሉ ይሄው አመት ሊሆናቸው ነው፣ አመት ሆኗቸዋል ማለት ነው። ይህን ያህል ጊዜ ሲጨቃጨቁ ኖሯል እና አሁን ደግሞ በመጨረሻ ተለያየን ብለን ኤርሜላም የኔ ሆኗል ብላ ስትደሰት ጊዜ ሩታ ደግሞ አርግዣለሁ ብላለች ማለት ነው። ሁለተኛ ልጅ ተረገዘ ተባለ። ሁሉም ደነገጡ። እንግዲህ እውነት በጣም ይገርማልና የአብርሽ እህት ደግሞ ቡዜ በጣም ነው የተንጨረጨረች በጣም ማለት ነው። እና እውነት ልክ ነው ያለፈችው ስትናገር። አንዳንዴ ሰው ስናደድም ያው ሰው የሚናገረውን ነገር አያውቅምና በጣም ነው ልክ ያለፈችው። ሩታ ግን እየቻለች ነው። እስካሁን ግን ለእውነት የቆመ ሰው የአብርሽ ወንድም ብቻ ነው ማለት ነው። ትልቁ ወንድም ብቻ ነው ለእውነተኛ ነገር የቆመው። ከሩታ ጎንም ከአብርሃም ጎንም ሳይሆን እኩል አይቶ እኩል ሚዛናዊ አድርገው እየሆነ ያለው እያወራ ያለው እሱ ብቻ ነው ማለት ነው። እና እንግዲህ በመጨረሻም ሩታ ተመርምራለች። እውነት እርጉዝ ናት ተባለ። እርጉዝ ከሆነች ሁለተኛ ልጅ የሁለተኛ እናት ልጅ ልትሆን ነው። አብርሃምም የሁለተኛ የልጅ አባት ሊሆን ነው ማለት ነው። ስለዚህ መጨረሻቸው ምን ይሆናል? በቃ መታረቅ ነው ማለት ነው። ሄርሜላ ከመሀላቸው ውልቅ ብላ ማውጣት ብቻ ነው የሚጠበቅበት ካሁን በኋላ ማለት ነው። እና ቤተሰቦቿም አንዳንዶቹ በጣም እየተቆጡ ነው። እናት አባቴን አስናቀች፣ እናት አባቴን አሰደበችው፣ ተወልደን ባደግነው ሰፈር ባደግነው ጎረቤት አሰደበችን እያለች እህቷ የእውነት በጣም ስትናገር ነበረ። እና ግን ማግኘት እንዳልቻለች ማለት ትሸሻለች፣ እንዳያገኟት እየሸሸች ነው እንጂ እና መጨረሻቸው ይሄ የማይታሰብ ነገር ነው። ይሰው ባል አረጋለሁ ብሎ በግድ እንደዚህ መሄድ የእውነት ይደብራል። ይሄ ባህላችንም አይደለም። በጣም ነው የሚያስጠላ። እንግዲህ ሩታ ፈጣሪ ይርዳሽ። እግዚአብሔር ደግሞ መሀላቸውን የገባውን ሰይጣን አጥፍቶ አንዱ ናቸው እንድትታረቁ የሁሉም ሰው ምኞት ነው። እውነት አንዴ በትዳር መሀል አንዴ ሰይጣን ከገባ በጣም ከባድ ነው፣ ቶሎ አይወጣም ማለት ነው። እንግዲህ ያው መጨረሻቸው እየደረሰ ነው ይመስላል። ከዚህ በፊት እንግዲህ ሁሉም እልህ ተያይዘው ሩታ እልህ ይዘዋት
እንዲፈታኝ ይፈልጋለሁ ብላ እንትን አለች ማለት ነው። ወረቀት አመጣች፣ አሳሰረች፣ ምን አለች። ያው ከዛ በኋላም ብዙ ነገሮች ነው የተፈጠሩ። ግን እስከ ዛሬ ድረስ ቆይተው ዛሬ ደግሞ ምን ሆነ? ልጅ ተፈጠረ፣ ሁለተኛ ልጅ ተፈጠረ። ሄርሜላ በጣም ደንግጣለች። እንግዲህ በጣም ነው የደነገጠችው። ትዋሻለች፣ አትመኛት እያላት ነው፣ እያባበላት ነው እንጂ እሷ በጣም ደንግጣለች። በቃ ተስፋ እየቆረጠች ነው ማለት ነው። ሩታ ግን ተስፋ አልቆረጠችም። የአብርሃም ወንድምም እውነተኛ ሰው ነው፣ እግዚአብሔር ይስጠው እና እሱም በምትይዥበት ነገር እያላት ነበረ። እንግዲህ ያው እውነተኛ እርጉዝ ከሆነች ካልዋሸች፣ እውነተኛ እርጉዝ ከሆነች መታረቃቸው አይቀርም፣ ይታረቃሉ። እንደ ድሮ ልጃቸውን አብሮ ሆኖ ያሳድጋሉ ማለት ነው። እንግዲህ ፈጣሪ ይርዳቸው። ሩታዬ ፈጣሪ ይርዳሽ ነው የምለው እኔ እውነት ለመናገር ማለት ነው። አንዳንዴ ብቻዋን ስትሆን ምናምን በጣም ነው የምታሳዝነው፣ በጣም ማለት ነው። ልጅ ይዛ ሴት ልጅ ስትበደል ያሳዝናል። እና ያው ደስታም ከዛ በኋላ ነው የመጣ ማለት ነው። እሱ ሄርሜላ ከመጣች በኋላ ደስታ መጣና ሩታ ጋር እንግዲህ እንዳያቸውት ሽማግሌ ላከ ማለት ነው። ሽማግሌ ስልክ አልተቀበለችም፣ ግን አስብበታለሁ ብላ ነው እንትን ያለችው። ያው እሷ ውስጧ አብርሃም ስላለ እሱ መቀበል አትችልም፣ እውነት ለመናገር ማለት ነው። ስለዚህ ያው ለሱም ተቀብያለሁ ብላ መልስ አልሰጠችም። አርግዣለሁ ስትል ደግሞ እሱም በጣም ደንግጧል ማለት ነው። ሁሉም ነው የደነገጡት በነገራችን ላይ። በጣም ነው የሚያሳዝነው። ሩታዬ እንግዲህ ፈጣሪ ይርዳሽ። እህላችሁና ውሃችሁ አንድ ከሆነ ምንም አትለያዩም እና አይዞሽ፣ በርቺ። ተስፋ አለመቁረጥ ነው ምልሽ። በርቺ፣ ፈጣሪ ይርዳሽ እላለሁ። እንግዲህ ይህን ይመስላል። በያላችሁበት ሁላችሁም ሰላማችሁ ይብዛልኝ። በሌላ ነገር ደግሞ እስክንገናኝ